ውድ ኢትዮጵያን እንኳን ለሰባተኛው ሀገራዊ ምርጫ በሰላም አደረሰን። ዛሬ ፓርቲያችን ብልጽግና ከፊታችሁ የቆመው የተስፋ ቃላትን ለመደርደር ብቻ ሳይሆን የገባውን ቃል በተግባር ፈጽመው በፈተናዎች ውስጥ ተጨባጭ ለውጥ አምጥቶ ነው። የወረስነው እውነታ ሚዛኑ የተዛባ ኢኮኖሚ ነበር። ይህም ደካማ የማክሮ ኢኮኖሚ ሁኔታ፣ ዝቅተኛ የመንግስት ገቢና የዕዳ ጫና፣ የውጭ ምንዛሪ እጥረት፣ ውጤታማ ያልሆኑ የመንግስት ልማት ድርጅቶች እንዲሁም ለግሉ ዘርፍ ዝግ የሆነ ስርዓት ኢኮኖሚያችንን አጉብጠውት ነበር። ፓርቲያችን ብልጽግና በወሰደው በአገር በቀል የኢኮኖሚ ሪፎርም ይህንን የተዛባ የኢኮኖሚ ስብራት በመጠገን ማክሮ ኢኮኖሚውን ወደ ተረጋጋ ሁኔታ ማሻገር ተችሏል። መሰረታዊ እሳቤያችን መደመር ነው። በመደመር እሳቤ በቀየስነው የብዝሃ ዘርፍ የኢኮኖሚ ፖሊሲያችን የባለፉት 8 ዓመታት ስኬቶቻችን በመሬት ላይ የሚታይ ሀቅ ነው። ግብርናን በማንቃት የብልጽግናችን መሰረት አድርገናል። ኢትዮጵያ ታምርት በሚል ጽኑ መርህ አገራችን በኢንዱስትሪ እንድታመርትና እንድትተጋ እያደረግን ነው። የማዕድንና የቱሪዝም ጸጋዎቻችንን ወደማያልቅ የሀብት ምንጭነት እየቀየርን ነው። በዲጂታል ኢኮኖሚ ራዕያችን ነገን ዛሬ ላይ መገንባት ጀምረናል። ውድ ኢትዮጵያውያን፣ ባለፉት የለውጥ ዓመታት ያስመዘገብናቸው ተጨባጭ ድሎች የፓርቲያችንን ቁርጠኝነትና የሥራ ባህል ይመሰክራሉ። ከብዙ በጥቂቱ ለመጥቀስ ያህል 1. ኢኮኖሚያችንን በአመት በአማካይ በ7.5 በመቶ በማሳደግ በአመት ለ3.7 ሚሊዮን ዜጎቻችን የኑሮ ዋስትና የሚሆን ቋሚ የሥራ ዕድል ፈጥረናል። ይህ ቁጥር ስታቲስቲክስ ብቻ ሳይሆን በየቤቱ የገባ የገቢ ምንጭ ነው። 2. የውጭ ንግድ ገቢያችንን ከ3 ቢሊዮን ዶላር በታች ከነበረበት አውጥተን ዛሬ ወደ 8.3 ቢሊዮን ዶላር አድርሰነዋል። ይህም አገሪቱ ያላትን የማምረት አቅም በተግባር ያሳየ ድል ነው። 3. ለትውልድ ዕዳ አናወርስም በሚል ጽኑ አቋም 12.7 ቢሊዮን ዶላር ዕዳ ከፍለን የአገርን ዕዳ ጫና አቅልለናል። ኢትዮጵያን ከዕዳ ማነቆ ነፃ የማውጣቱ ስራ በስኬት እየቀጠለ ነው። 4. ኢትዮጵያ የዓለም አቀፍ ኢንቨስተሮች ቀዳሚ መዳረሻ መሆኗን በማረጋገጥ ወደ 31 ቢሊዮን ዶላር የሚጠጋ የውጭ ኢንቨስትመንት መሳብ ችለናል። ይህም ዓለም በኢትዮጵያ ኢኮኖሚ ላይ ያለውን ጽኑ እምነት ያሳያል። 5. የአገር ውስጥ ኢንቨስትመንት ፍላጎቶቻችንን በራስ አቅም ለመሸፈን የአገር ውስጥ ቁጠባን በማስፋፋት የባንክ ብድር ለግሉ ዘርፍ ያለውን ድርሻ ወደ 75% በመቶ በላይ አሳድገናል። በዚህም አምራች ዘርፍ የፋይናንስ አቅም እንዲኖረው አድርገናል። ከወለድ ነፃ የባንክ አገልግሎትና ዲጂታል አማራጮችን በማስፋፋትም ፋይናንስን የእያንዳንዱ ዜጋ መብት አድርገናል። በኢትዮጵያ ፖለቲካ የነበረውን ዳርና ማዕከል የሚል አድሏዊ ግንብ በማፍረስ ዛሬ እያንዳንዱ ዜጋና አካባቢ የልማቱ እኩል ተሳታፊና ባለቤት እንዲሆን እያደረግን ነው። የኑሮ ውድነትን በተመለከተ በወሰናቸው የተናበቡ የፖሊሲ እርምጃዎች ለዓመታት የገዘፈውን የዋጋ ንረት ሰብረን ወደ ነጠላ አሃዝ ማውረድ ችለናል። ይህም የኢኮኖሚው ትንፋሽ መመለሱን ያሳያል። እርግጥ ነው የዓለም አቀፍ የንግድ ስርዓትና ሰንሰለት መናጋት ተጨማሪ ተግዳሮት ያስከተለ በመሆኑ የሕዝባችንን የዕለት ተዕለት ፈተና በጥልቀት እንረዳለን። ለዚህም ፓርቲያችን ብልጽግና በ100 ቢሊዮኖች የሚቆጠር ድጎማ በማድረግ እንዲሁም የገበያ ማዕከላትን በማስፋፋት የኑሮ ውድነት ጫናውን ለማቅለል እየሰራ ነው። የኛ የመጨረሻ ግብ የገበያ ዋጋን ማረጋጋት ብቻ አይደለም። ይልቁንም ምርታማነትንና የዜጎችን ገቢ በማሳደግ እያንዳንዱ ኢትዮጵያዊ የሚመጥን የኑሮ ደረጃ እንዲኖረው ማድረግ ነው። ውድ ኢትዮጵያን፣ ብልጽግና ነገን ዛሬ ላይ በተግባር እየገነባ ያለ ፓርቲ ነው። ስለሆነም ምልክታችን የሆነውን የመደመር የአንድነትና የትብብር ተምሳሌት የስንዴ ነዶን በመምረጥ ድምጻችሁን ለብልጽግና ፓርቲ እንድትሰጡ የአክብሮት ጥሪያችንን እናቀርባለን። አመሰግናለሁ።